ሰው ሐዘኑን እንዴት ያሳያል? አንዳንዶች ያለቅሳሉ፣ አንዳንዶች ጥቁር ልብስ ይለብሳሉ፣ ሌሎች ደግሞ ለቀናት በዝምታ ይቆያሉ። ግን በዓለም ላይ አንድ ጎሳ አለ። ሐዘኑን በእንባ ብቻ አይገልጽም፣ እጅግ የሚያስደነግጥ ነገር ያደርጋል። በአፍሪካዊቷ ጊኒ ገጠራማ ስፍራ የሚገኙ የዳኒ ጎሳ መራር ሐዘን። በዚህ ጎሳ ዘንድ የቤተሰብ አባል ሲሞት ሴቶች የራሳቸውን ጣት ይቆረጣሉ። ለምን? ይህ ባህል እንዴት ተጀመረ? ሰዎችስ ምን ያምናሉ? ዛሬ በዚህ ቪዲዮ የፓፑዋ ኒው ጊኒ ውስጥ ወደሚገኘው ወደ ዳኒ ጎሳ እንጓዛለን። የዳኒ ጎሳ ማን ነው? የዳኒ ጎሳ በፓፑዋና ኒው ጊኒ ተራራማ አካባቢዎች የሚኖር ጥንታዊ ጎሳ ነው። እነሱ ከዘመናት በፊት ጀምሮ ከውጭው ዓለም በጣም የተለዩ ነበሩ። የራሳቸው ቋንቋ፣ የራሳቸው ሕግ፣ የራሳቸው እምነትና ባህል አላቸው። ብዙ ሰዎች ይህን ጎሳ የሚያውቁት በአስደንጋጩ የሐዘን ባህላቸው ምክንያት ነው። አስፈሪው ባህል በዳኒ ጎሳ የቤተሰብ አባል ሲሞት ሐዘኑን በጣም ከባድ እንደሆነ ይታመናል። እነሱ እንደሚሉት ሕመም በልብ ውስጥ ብቻ መቆየት የለበትም፣ በአካልም መታየት አለበት። ስለዚህ ሴቶች በተለይ እናቶች ወይንም ሚስቶች የጣታቸውን ክፍል ያለ አንዳች ርኅራኄ ይቆረጣሉ። ይህ ነገር ለእኛ እጅግ አስፈሪ ቢመስልም ለነሱ ግን የፍቅርና የክብር ምልክት ነው። ጣታቸውን እንዴት ይቆረጡታል? በመጀመሪያም ጣቱን በገመድ በጥብቅ ያስሩታል። ደም እንዳይፈስና ጣቱ እንዲደነዝዝ ለተወሰነ ጊዜ እንደታሰረ ይጠብቁታል። ከዚያም በድንጋይ ወይንም በሹል መሳሪያ የጣቱን ክፍል ይቆርጡታል። ከተቆረጠ በኋላም ቁስሉን በእሳት ያቃጥሉታል። ይህ እጅግ የሚያም ሂደት ነው። ግን ሴቶች ይህንን ሕመም እንደ ልብ ሐዘን ምልክት ያዩታል። ግን ለምን ሴቶች ብቻ? ብዙ ሰዎች አንድ ጥያቄ ይጠይቃሉ። ለምን ወንዶች አይቆረጡም? በዳኒ ጎሳ ባህል ሴቶች የቤተሰብ ስሜትን የሚወክሉ ተብለው ይታመናሉ። ስለዚህ ሐዘንን በአካላቸው ማሳየት የእነሱ ኃላፊነት ነው። በዕድሜ የገፉ ሴቶች ብዙ ጣቶቻቸው አጥተው ይታያሉ። ምክንያቱም በሕይወታቸው ብዙ የቤተሰብ አባላትን አጥተው ስለነበር ነው። የዳኒ ጎሳም ሞት በመንፈሳዊ ኃይሎች የተያያዘ ነው ብሎ ያምናሉ። እነሱ እንደሚሉት ሐዘን ካልተገለጸ የሞተ ሰው መንፈስ ሊቆጣ ይችላል። ስለዚህ ጣትን መቁረጥ መንፈሱን ለማረጋጋት እንደሚረዳም ያምናሉ። በሃያኛው መቶ ክፍለ ዘመን የውጭ ተጓዦችና ሳይንቲስቶች ወደዚህ ጎሳ ሲደርሱ እጅግ ደነገጡ። ሴቶችን በተቆረጡ ጣቶች ሲያዩ ይህ እውነት መሆኑን ማመን አልቻሉም። ፎቶዎች ተነሱ፣ ዶክመንተሪዎች ተሰሩ እና ይህ ባህል በዓለም ዙሪያ ታወቀ። በሰዎች ዘንድም ድንጋጤንና ግርምትን ጫረ። የዓለም ሚዲያዎች ተቀባበሉት። የዳኒ ጎሳ ለዘመናት አምኖ የተቀበለውን ባህል ዓለም በቅጽበት ጎጂ ባህል ነው ብላ ፈረጀች። ይህ ባህል በብዙ ቦታዎች ዛሬ ላይ ቀርቷል። መንግስት፣ የሰብአዊ መብት ተቋማትና የጤና ባለሙያዎች ይህ ነገር አደገኛ እንደሆነ አስጠነቀቁም። አሁን አብዛኛው ወጣት ትውልድ ይህንን ባህል ትቶታል። ግን በዕድሜ የገፉ ሴቶች የተቆረጡ ጣቶቻቸውን እንደ ታሪክ እስካሁን ይዘው ይኖራሉ። አስገራሚው እውነታ ግን እኛ ይህን ባህል ስናይ እጅግ አስፈሪ ነው ልንል እንችላለን። ግን ለዳኒ ጎሳ ይህ ጭካኔ አልነበረም፣ ፍቅር ነበር፣ ክብር ነበር፣ ለሞተ ሰው የሚሰጥ የመጨረሻ መስዋዕትነት ነበር። ይህ ደግሞ ባህል በሰዎች እምነት ላይ ያለውን ተጽዕኖ ፍንትው አድርጎ ያሳያል። በዓለም ላይ እጅግ የተለያዩ ባህሎች አሉ። አንዳንዶች ያስደንቃሉ፣ አንዳንዶች ያስፈራሉ። ግን ከእያንዳንዱ ባህል ጀርባ የቆየ ታሪክ፣ እምነት እና የሰዎች የአኗኗር ዘይቤ አለ።
እርሶ ስለዚህ ባህል ምን ያስባሉ? እጅግ አስደንጋጭ ነው ወይንስ የባህል አካል ብቻ? ሐሳባችሁን በኮሜንት ላይ ጻፉልን። ቪዲዮውን ከወደዳችሁት ላይክ፣ ሼር ያድርጉም። ቻናሉንም ሰብስክራይብ ማድረግ አይርሱ። ቸር እንሰንብት።